አፋችሁን ከርክሙ በሞት ያፈርሰው። በጦር እኮ አንድ ሰው ወግቶት ቢሄድ ሮጠን እንነቅለዋለን። በቃል ከወጋው ግን የት አግኝተን እንነቅለዋለን? ውስጥ ነው የሚገባው ቃሉ፣ አይምሮ ውስጥ ነው የሚተከለው። እና በቃላችን ነፍስ ከመግደል እግዚአብሔር ያድነው። ሰውን በጦር ከገደለ በቃል የወጋ ይበልጣል። ሰውን ብትችሉ ካለበት አውጡት፣ ካልሆነ ግን ባለበት ላይ ሸክም አትጨምሩበት። ብትችሉ ካለበት ጉድጓድ አውጡት። ሄደን ሰውን ሽንቁር ማድረግ፣ ሰውን መውጋት፣ ሰውን ማድማት፣ ማመስገን ካልቻላችሁ ዝም በሉ። ሰው የመሰለውን ነው የሚናገረው፣ ያሰበውን ይናገራል፣ የመሰለውን ይናገራል። እግዚአብሔር እስካለን ድረስ ሰው የጣለውን እግዚአብሔር ያነሳል፣ ሰው የጠላውን ሁሉ እግዚአብሔር ያነሳል። እኔም ማየውን አንተ አታይም አይደል ያለው ቅዱስ ጴጥሮስ። ሰው የውጭ ኃጢአት ነው ያለ፣ እግዚአብሔር የልብ ጽድቅ ነው ያለ ይመለከታል። እና በሕይወታችሁ ዘመን ስለ ሰው አስተያየት ብላችሁ አትኑ፣ ስለ እግዚአብሔር ብላችሁ ምክር ከሆነ ተቀበሉ። ሰው ክፉ ቃል ሲነገራችሁ ምንድነው ማሰብ ያለባችሁ? ሶስት ነገር ነው ማሰብ ያለባችሁ። አንደኛው ያለብህን ስህተት ከሆነ የሚናገር አትጥላው፣ መስታወት ሆነዋልና አትጥላው፣ ሂድና አስተካክል እንጂ ወደ ውስጥ ወስድ አትጎዳበት፣ አታምሰልስለው፣ ራስህን ይበት። አንዱ እሱ ነው። ሁለተኛ ሳ ደግሞ ያለህን ነገር የለህም ብሎ ከሆነ የሚሰድብ ደግሞ ስቀህበት ሂድ። አንድ ድሃ መጥቶ አንዱን ባለጸጋ አንተ እኮ የዕለት ራት የሌለም ድሃ ነው የሚለው ሀብቴን አታውቅ አይደል ብሎት ነው የሚሄደው፣ ወይስ ይናደዳል? ሶስተኛ በተፈጥሮ እየሰደበ ከሆነ ጸልይለት። ምክንያቱሳ ወንድሙን ደንቆሮ ብሎ የሚሰድብ በገሃነም ይፈረድበታል ይላል። ተፈጥሯዊ ጉዳዩን አንተ ዕውር፣ አንተ ደርጋማ፣ አንተ አንካሳ፣ አንተ ምናምንቴ ብሎ የተፈጥሮ ስጦታውን አንስቶ የሚሳደብ ሰው በየት ይፈረድበታል? በገሃነም። ስለዚህ በገሃነም የሚፈረድበትን ሥራ እየሠራ ስለሆነ ወይኔ ወንድሜ እኔን ሰድቦ ገሃነም ሊገባ ነው ብለህ ጸልይለት። የመጨረሻ ግን ክርስቶስ እንደተሰደበ አስብ። ክርስቶስ ተሰድቦ እኔ የተሰደብኩ ብላችሁ ለምንድን ነው ሌሊት ተቀን ረፍት የምትነሳት? ውሃ መጠጣት የሚያቅታችሁ እራት አልበላችሁ የሚል ለምንድን ነው? እና ክርስቶስ ተስፋችሁ ነው። ምንም ተስፋ ብትቆርጡ ደግሞ ራሳችሁን አታጥፉ።